ሰላም ቢኒያም ነኝ። የቢኒ 27 የዩቲዩብ ቻናል ነው። ዛሬ ይዤላችሁ የመጣሁት እንግዲህ በስልካችን ሊኖር የሚገባ የስልካችንን ፋይሎችን ሆነ መረጃዎችን ለመጠበቅ የሚያስችለን የሞባይል መተግበሪያ ወይም አፕ ሲሆን ይዤላችሁ የመጣሁት ይህን አፕ ዳውንሎድ በማድረግ የስልካችን ላይ የሚገኙ የሞባይል መተግበሪያዎችንም ሆነ እንዲሁም ደግሞ የኛን የስልካችን ፋይሎች እንዲሁም መረጃዎችን በቀላሉ መጠበቅ ያስችላችኋል ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ እና ሼር እያደረጋችሁ ጥያቄም ሆነ በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ከስር በኮሜንቷ ቦታ ላይ ጻፉልኝ እያልኩኝ ወደ ዛሬ ቪዲዮ ይገባለሁ ማለት ነው። እንግዲህ ተመልካቾቼ ቅድም በመግቢያ ላይ እንደነገርኳችሁ ዛሬ የማሳያችሁ እንግዲህ በስልካችን ላይ ኢንስታል አርግተነው ልንጠቀመው የምንችለው የሞባይል መተግበሪያ ወይም አፕሊኬሽን ሲሆን ይሄንን አፕ እንግዲህ ፕሌይ ስቶር ላይ በመግባት አቪራ አንቲቫይረስ ብላችሁ ሰርች ስታረጉ እንግዲህ በቀላሉ የምታገኙት ሲሆን እንዲሁም ደግሞ የዚህን በሽያጭ ደረጃ የሚገኘውን ደግሞ የሞባይል መተግበሪያ አፕ ለማግኘት ደግሞ ከዚህ በፊት እንግዲህ በሽያጭ የሚገኙ የሞባይል መተግበሪያዎችን እንዴት በቀላሉ ማውረድ እንደምንችል ያሳየውበት ቪዲዮ አለ። እንዲሁም በዚህ ቪዲዮ ስር ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል የዛን ቪዲዮ ሊንክ። እሱን ገብታችሁ በማየት እንግዲህ ይሄንን የሞባይል መተግበሪያ ወይም አፕ በቀላሉ እዛ ቪዲዮ ላይ ባሳየሁት መንገድ የዚህን እንግዲህ ፕሮ ቨርዥኑን ወይም ደግሞ በሽያጭ ደረጃ የሚገኘውን የዚህን የሞባይል መተግበሪያ የምታገኙ ይሆናል ማለት ነው። ይሄንን የሞባይል መተግበሪያ ካወረዳችሁት በኋላ ኢንስታል ብላችሁ ስትከፍቱት እንግዲህ እንደምትመለከቱት እንደዚህ ያመጣላችኋል። እዚህ ስክሪኑ ላይ እንደምትመለከቱት ከስር የተለያዩ ኦፕሽኖችን የሚያሳይ ሲሆን ከስር ባሉት ኦፕሽኖች ላይ እንግዲህ በመሆን የኛን ፕራይቬሲም ሆነ እንግዲህ ስልካችን ላይ ያሉትን ፋይሎች በቫይረስም ሆነ እንዲሁም ደግሞ የኛ የስልካችን መረጃ በሌሎች ሃከሮች ሃክ እንዳይደረጉ የሚረዱን ከስር እንግዲህ እንደምታዩት የተለያዩ ኦፕሽኖችን ይዞ ይገኛል ማለት ነው። ይሄ አሁን እኛ ያለንበት ቦታ እንግዲህ የዚህ የሞባይል መተግበሪያ ዳሽቦርድ ቦታ ላይ ነው እንግዲህ የምንገኘው። እዚህ ዳሽቦርድ ቦታ ላይ እንግዲህ ስማርት ስካን የሚል አለ። ይሄን ስማርት ስካን የሚለውን በተን ስነኩ እንግዲህ ተመልካቾቼ እዚህ ፋይላችሁ ውስጥ ያሉትን ዳታዎች እንዳለ ስካን በማድረግ እንግዲህ ቫይረስ የሆነውን ኮንቴንት ለይቶ የሚያወጣላችሁ ቦታ ነው። እንግዲህ እናንተ ፋይሎቻችሁን በቀላሉ ስካን የምታረጉበት ቦታ ነው ማለት ነው። እንዲሁም ደግሞ ከዚህ ከስር እንግዲህ እንደምትመለከቱት ከዳሽቦርድ አጠገብ ሴኩሪቲ የሚል አለ። እዚህ ሴኩሪቲ ውስጥ ስትገቡ እንግዲህ እንደዚህ እንደምትመለከቱት ዌብ ፕሮቴክሽን እንዲሁም ደግሞ አንቲቲፍ የሚል ሁለት ኦፕሽኖች አሉ። እዚህ ዌብ ፕሮቴክሽን ውስጥ ስትገቡ እንግዲህ ተመልካቾቼ እዚህ እናንተ የማትፈልጉትን ዌብሳይት እዚህ ጋር እንግዲህ ብሎክ እና እንዲሁም ደግሞ እናንተ መጠቀም የምትፈልጉትን ደግሞ አለውድ የምታረጉበት ቦታ ነው እንግዲህ እንደምትመለከቱት ማለት ነው። እዚህ ብሎክ ውስጥ ስትገቡ እንግዲህ እናንተ እዚህ ጋር የፈለጋችሁትን ዌብሳይት ብሎክ ማድረግ ትችላላችሁ ማለት ነው። እዚህ ዌብ ፕሮቴክሽን ውስጥ ማለት ነው። ይሄ አሁን የምነግራችሁ ሴቲንግ አይነት ያለው ማለት ነው። እዚህ ላይ በመግባት እንግዲህ እናንተ የማትፈልጉትን ዌብሳይት እዚህ ከላይ የመደመር ምልክቷን በመንካት እዚህ ላይ አድ በማድረግ እንግዲህ እናንተ ያንን ዌብሳይት ብሎክ ማድረግ ትችላላችሁ ማለት ነው። እዚህ ሞባይል መተግበሪያ ላይ በመሆን ማለት ነው። እንዲሁም ደግሞ ከስር ደግሞ አሎድ የሚል አለ። ተመሳሳይ እንደ ብሎክ ዌብሳይት እንደምታረጉት እዚህ ጋር ደግሞ አሎድ ማረግም
የምትችሉበት የዚህ ሞባይል መተግበሪያ ኦፕሽን ነው ማለት ነው። ስለዚህ እንደምትመለከቱት ይሄኛ ዌብ ፕሮቴክሽን ተርን ኦን ሆኗል ማለት ነው። ከላይ እንደምታዩት ማለት ነው። እኛ ብሎክ እንዳያደርግብን ከፈለገን እዚህ ጋር ይሄንን የሴቲንግ አይነት እንግዲህ በቀላሉ ተርን ኦፍ አድርገን ማጥፋትና እንዲሁም ሁሉንም ዌብሳይት ደግሞ እኛ እዚህ ጋር አድ ያደረግናቸውንም ጭምር መጠቀምም እንድንችል ይረዳናል ማለት ነው። ይሄ ከላይ ተርን ኦን እና እንዲሁም ደግሞ ተርን ኦፍ የሚለው የዚህ ዌብ ፕሮቴክሽን ውስጥ የሚገኘው እንግዲህ የሴቲንግ አይነት ነው ማለት ነው ተመልካቾቼ። እንዲሁም ደግሞ ከዚህ ዌብ ፕሮቴክሽን ውስጥ ስንወጣ እንግዲህ ከስር እንደምትመለከቱት አንቲቲፍ የሚል አለ። እንግዲህ እናንተ ስልካችሁን ብትሰረቁ ይሄ የሞባይል መተግበሪያ እንግዲህ በቀላሉ የናንተን ፋይልም ሆነ የናንተን ፕራይቬሲ በሌላ በሰረቃችሁ አካል ዲቴክት እንዳይሆን ወይም ደግሞ ጥቃት እንዳይደርስበት በቀላሉ የሚረዳን የሴቲንግ አይነት ነው ይሄ አንቲቲፍ የሚለው ማለት ነው። እንግዲህ በዚህ ሴቲንግ ስር እንግዲህ ይሄንን ኦን ካረጋችሁት የናንተን እዚህ ጋር ስልካችሁን የሰረቀውን አካል እንግዲህ እንደምትመለከቱት የራሱ ማፕ አለው። እዚህ ማፕ ላይ በመሆን እንግዲህ ስልካችሁ የት አካባቢ እንደሚገኝም ጭምር በቀላሉ ማወቅም ትችላላችሁ። እንዲሁም ደግሞ እናንተ እዚህ ጋር ሎክም ማድረግ ትችላላችሁ ያንን የናንተን ዲቫይስ ማለት ነው በቀላሉ ማለት ነው። እንግዲህ ይሄንን ሴቲንግ ኦን በማድረግ እንግዲህ ስልካችሁን ከሌቦች በቀላሉ መጠበቅ የሚያስችላችሁ ይሆናል ማለት ነው። ይሄ አንቲቲፍ የሚለው የዚህ የሞባይል መተግበሪያ የሴቲንግ አይነት ማለት ነው። እንግዲህ ከስር እንደምትመለከቱት ከሴኩሪቲ አጠገብ እንግዲህ ፕራይቬሲ የሚል አለ። እዚህ ፕራይቬሲ ስር እንግዲህ እንደምትመለከቱት የተለያዩ የኛን የስልካችንን ፕራይቬሲ መጠበቅ የሚያስችሉ የሴቲንግ አይነቶችን ይዞ የሚገኝ የሞባይል መተግበሪያ ነው። እንግዲህ እንደምትመለከቱት ማለት ነው። ከላይ እንግዲህ ኮል ብሎከር የሚል አለ። እንግዲህ ተመልካቾቼ ከላይ እንደምትመለከቱት ማለት ነው እዚህ ኮል ብሎከር የሚለው የሴቲንግ አይነት ውስጥ እንግዲህ በምትገቡበት ሰዓት እናንተ የማትፈልጉትን ቁጥር ሆነ እንዲሁም ከኮንታክታችሁ ላይ ሴቭ አረጋችሁት ቁጥር ካለ እዚህ ጋር አድ በማድረግ እናንተ ያንን ቁጥር ብሎክ ማድረግ ትችላላችሁ በቀላሉ ማለት ነው። ብሎክ እንዲያደርግላችሁ ሌላ የሞባይል መተግበሪያ ሳያስፈልጋችሁ እዚህ ሞባይል መተግበሪያ ላይ በመሆን በቀላሉ ያንን የማትፈልጉትን ኮንታክት ሆነ ቁጥር በቀላሉ ብሎክ ማድረግ ትችላላችሁ ማለት ነው። እዚህ ኮል ብሎከር የሚለው ኦፕሽን ውስጥ ማለት ነው ተመልካቾቼ። ከዚህ ከኮል ብሎከር ከሚለው ሴቲንግ አይነት ስንወጣ ደግሞ እዚህ ከኮል ብሎከር ስር እንግዲህ እንደምትመለከቱት አይዴንቲቲ ፕሮቴክሽን የሚል አለ። እዚህ አይዴንቲቲ ፕሮቴክሽን ስር ደግሞ የኛን ኢሜል እዚህ ጋር ፕራይቬሲያችንን ዲቴክት እንዳይሆን የምንጠብቅበት ኦፕሽን ነው። እዚህ ኢሜላችንን እዚህ ጋር አድ በማድረግ ማለት ነው። እንዲሁም ደግሞ ከስር ከአይዴንቲቲ ፕሮቴክሽን ስር እንግዲህ እንደምትመለከቱት ቪፒኤን የሚል አለ። እዚህ ቪፒኤን ውስጥም እንግዲህ ተመልካቾቼ የኛን ፕራይቬሲ ዲቴክት እንዳይሆን የሚረዳ ሌላው የፕራይቬሲ ሴቲንግ ነው ማለት ነው። እዚህ ከቪፒኤን ስር እንግዲህ ተመልካቾቼ እንደምትመለከቱት ማይክሮፎን ፕሮቴክሽን የሚል የሴቲንግ አይነት አለ። እዚህ ማይክሮፎን ፕሮቴክሽን በሚለው ሴቲንግ ደግሞ እኛ ፕላጊን የምናደርጋቸው አንዳንድ የማይክሮፎን ዲቫይሶችን ፕሮቴክት የሚያደርግልን የሴቲንግ አይነት ነው እንግዲህ ተመልካቾቼ እንደምትመለከቱት ማለት ነው። እንዲሁም ደግሞ ከስር ደግሞ ፐርሚሽን ማናጀር የሚል አለ። እዚህ ጋር ደግሞ እኛ ፐርሚሽን የምንሰጣቸውን አፖችን እዚህ ጋር የሚጠብቅልን የኛን ፕራይቬሲ የሚጠብቅልን የሴቲንግ አይነት ነው እንግዲህ ተመልካቾቼ እንደምትመለከቱት ማለት ነው። እንዲሁም ደግሞ ከሱ ስር ደግሞ አፕሎክ የሚል አለ። እዚህ አፕሎክ ላይ ደግሞ እናንተ በስልካችሁ የምትጠቀሙትን የሞባይል መተግበሪያዎችን ወይም ደግሞ አፖችን በቀላሉ እናንተ ሌላ አፕ ሳያስፈልጋችሁ በቀላሉ እዚህ ሴቲንግ ላይ በመሆን የእናንተን የምትጠቀሙትን
የሞባይል አፕሊኬሽኖችን ሆነ እንዲሁም መተግበሪያዎችን በቀላሉ ሎክ ለማድረግ የሚረዳችሁ የሴቲንግ አይነት ነው ማለት ነው። እንግዲህ ተመልካቾቼ እናንተ ሎክ ለማድረግ ሌላ የሞባይል መተግበሪያ ማውረድ ሳያስፈልጋችሁ እንግዲህ በቀላሉ እዚህ አፕ ሎክ ላይ በመሆን እንግዲህ እናንተ ሞባይላችሁ ላይ የሚገኙትን አፖች ሎክ ማድረግ ትችላላችሁ ማለት ነው። እንግዲህ ተመልካቾቼ እንደምትመለከቱት ማለት ነው። እንዲሁም ደግሞ ከስር ከአፕ ሎክ ስር ደግሞ ኔትወርክ ስካን የሚል አለ። እናንተ የምትጠቀሙትን ዋይፋይ ሆነ እንዲሁም ደግሞ የኔትወርክ አክሰስን ስካን በማድረግ እናንተን ፕራይቬሲ ሆነ ዳታችሁን ፕሮቴክት የሚያደርግላችሁ የሴቲንግ አይነት ነው። እንዲሁም ደግሞ ከሱ ስርም ደግሞ ፓስወርድ ማናጀር በሚለውም ስር ደግሞ የእናንተን ፓስወርድ እዚህ ጋር ማኔጅ የሚያደርግላችሁ የሴቲንግ አይነት ነው እንግዲህ ተመልካቾቼ ማለት ነው። ስለዚህ ይሄ ሞባይል መተግበሪያ ሌሎች ሞባይል መተግበሪያዎች የሚሰጡንን ጥቅሞች እዚህ ጋር እንግዲህ እንደምትመለከቱት የኛን ፕራይቬሲ ለመጠበቅ የሚሰጡንን ጥቅሞች እዚህ ሞባይል መተግበሪያ ላይ እንግዲህ በቀላሉ ማግኘት እንችላለን ማለት ነው ተመልካቾቼ እንደምታዩት ማለት ነው። ሌላ የሞባይል መተግበሪያ ሳያስፈልገን ማለት ነው። እንዲሁም ደግሞ ከፕራይቬሲ አጠገብ ደግሞ ፐርፎርማንስ የሚል አለ። እዚህ ፐርፎርማንስ ላይ ደግሞ የእናንተን የስልካችሁን ፐርፎርማንስ እንግዲህ መጨመር የሚያስችላችሁ የሴቲንግ አይነት ነው እንግዲህ ተመልካቾቼ። ይሄም እንግዲህ ሌላ አፕ ሳያስፈልጋችሁ እዚህ ፐርፎርማንስ ላይ በመሆን የእናንተን የስልካችሁን ፐርፎርማንስ ለመጨመር የሚረዳችሁ የሞባይል መተግበሪያ ነው እንግዲህ ተመልካቾቼ። እዚህ ሞባይል መተግበሪያ ላይ የሚገኝ የሴቲንግ አይነት ነው እንግዲህ ተመልካቾቼ። እዚህ ጋር እንግዲህ ከላይ እንደምታዩት ኦፕቲማይዘር የሚል አለ። እዚህ ጋር ኦፕቲማይዘር የሚለውን በመንካት እንግዲህ እዚህ እናንተ ሚሞሪያችሁ የስልካችሁ ሚሞሪ ላይ ያሉትን እንግዲህ የእናንተን የስልካችሁን ፐርፎርማንስ እንዲቀንስ የሚያደርጉት የስልካችሁን ሚሞሪ እዚህ ጋር እንግዲህ ክሊር በማድረግ እንዲጨምር የሚረዳን የሴቲንግ አይነት ነው እንግዲህ ከዚህ ፐርፎርማንስ ውስጥ የምናገኘው ይሄ ኦፕቲማይዘር የሚለው ማለት ነው ተመልካቾቼ። እዚህ ጋር ክሊን በማድረግ ከሚሞሪያችሁ ላይ እንግዲህ ስልካችሁ ስታክ እንዳያደርግ እንዲሁም ደግሞ ፈጣን ሆኖ እናንተ የፈለጋችሁትን በቀላሉ ለመጠቀም የሚያስችላችሁ የሴቲንግ አይነት ነው እንግዲህ ተመልካቾቼ ይዞ የሚገኘው እዚህ ፐርፎርማንስ ስር ማለት ነው። እንዲሁም ደግሞ ከፐርፎርማንስ አጠገብ ደግሞ ፕሮፋይል የሚል አለ። እዚህ ፕሮፋይል ላይ እንግዲህ ይሄ እኔ አሁን የምጠቀምበት እንግዲህ የዚህ አፕ ፕሮ ቨርዥን ስለሆነ የምጠቀመው ቀደም እንደነገርኳችሁ ይሄንን የሞባይል መተግበሪያ በፕሮ ቨርዥን በሚያወርድልኝ አፕ ተጠቅሜ ነው እንግዲህ ይሄንን የሞባይል መተግበሪያ ያወረድኩት። ስለዚህ እሱ ሎጊን አርግቶ ይሄንን ፕሮ ቨርዥን ስለሚሰጣችሁ እናንተ ፕሮ ቨርዥኑን ካወረዳችሁ እዚህ ጋር ሎጊን አያስፈልጋችሁም። ስለዚህ ይሄንን ሎጊን ማለት አይጠበቅባችሁም ማለት ነው። እንዲሁም ደግሞ ይሄ በፍሪ ካወረዳችሁ እዚህ ጋር ሎጊን ብላችሁ የእናንተን አካውንት መክፈት ትችላላችሁ። እንግዲህ ተመልካቾቼ እዚህ ፕሮፋይል በሚለው ሴቲንግ ውስጥ እንግዲህ እንደምትመለከቱት የተለያዩ የሴቲንግ ኦፕሽኖችን እንግዲህ እንደዚህ ይዞ ይገኛል እንግዲህ እንደምታዩት ማለት ነው። እንግዲህ እንደምትመለከቱት ከላይ የዚህን ሞባይል መተግበሪያ ወይም አፕ ዳርክ ሞድ ለማድረግ ከፈለጋችሁ እንግዲህ በቀላሉ ከላይ ያለችዋን ኦፕሽን እንደዚህ በመንካት ዳርክ ሞድ እና እንዲሁም እኔ አሁን ከዳርክ ሞድ ውስጥ ነው ያወጣሁት እንግዲህ እንደምትመለከቱት። እንዲሁም ደግሞ እንደዚህ ስመልሰው በቀላሉ ዳርክ ሞድ ማድረግ ትችላላችሁ። ለእይታ እናንተ በሚመቻችሁ አይነት እንግዲህ እንደዚህ መምረጥ ትችላላችሁ። እንዲሁም ደግሞ ከስር እንግዲህ እንደምትመለከቱት ቀደም በዳሽቦርድ ስር ያየነው የሴቲንግ አይነት ስማርት ስካን የሚለው የሴቲንግ አይነት እንግዲህ ከስር እንግዲህ እንደምትመለከቱት እዚህ ፕሮፋይል ስር እንግዲህ አለ። እንዲሁም ደግሞ ይሄ አፕ ኖቲፋይ የሚያደርጋችሁ አንዳንድ መረጃዎችን አሁን ለምሳሌ እናንተ የሆነ አፕ ኢንስታል ስታደርጉ ዲቴክት መሆኑን ኖቲፋይ የሚያደርጋችሁ እዚህ አፕ ላይ እንግዲህ ኖቲፊኬሽን የሚል
የሲቲንግ አይነት አለ። እሱን እንግዲህ ኦን በማድረግ እናንተ ዲቫይሳችሁ ላይ ኢንስታል የምታረጉትንም አፕ ሆነ እንዲሁም ደግሞ ከሰው የምትቀበላቸውን ፋይሎች ቫይረስ ኮንቴንት ካላቸው ኖቲፋይ ያረጋቸዋል ማለት ነው። እንዲሁም ደግሞ ከስር ቅድም እንዳየነው አፕሎክ የሚለውም ሲቲንግ እንግዲህ በዚህ ፕሮፋይል ስርም እንግዲህ ተመሳሳይ አለ ማለት ነው። እንግዲህ ቅድም እንዳሳየዋችሁ እዚህ ፕሮፋይል ስርም ሌሎችም የሲቲንግ ኦፕሽኖች እዚህ ፕሮፋይል ስርም ማግኘት ትችላላችሁ ማለት ነው። ስለዚህ ይሄንን የሞባይል መተግበሪያ በመጠቀም የናንተን ፕራይቬሲ ሆነ እንዲሁም ደግሞ ስልካችሁን ከቫይረስም ሆነ እንዲሁም ደግሞ ከሌባም ጭምር መጠበቅ የሚያስችላችሁ የሞባይል መተግበሪያ ነው። እንግዲህ ተመልካቾቼ እንደምትመለከቱት ማለት ነው። ይሄንን የሞባይል መተግበሪያ እንግዲህ ቅድም ባልኳችሁ ሁለት መንገዶች በቀላሉ በማውረድ እንግዲህ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል። የዛሬ ቪዲዮአችን ይሄንን ይመስላል ተመልካቾቼ። ጥያቄም ሆነ አስተያየት ካላችሁ ከስር በኮሜንቷ ቦታ ላይ ጻፉልኝ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ ለቻናላችን ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን ቸር ያቆየን።